ማርቆስ ከተማ የገባው የብልጽግና ኃይል በተለየ መልኩ በዛሬው ዕለት በተወሰደበት የተቀናጀ እርምጃ ክፉኛ መመታቱንና ቀሪውም ተበትኖ ማምለጡን ከስፍራው የደረሰን መረጃ ያመለክታል። በአብማዋሪያም በኩል ሲያዋጋ የነበረው የአብይ አህመድ ሰራዊት ጦር አዛዥም እርምጃ እንደተወሰደበት ታውቋል። በተመሳሳይ በደቡብ ጎንደር ደብረ ታቦር ግንባር የገብርዬና የጀነራል አሳምነው ጽጌ ብርጌድ በወሰዱት የተቀናጀ እርምጃ በነብርሃኑ ጁላ ኃይል ላይ ከፍ ያለ ድል መቀዳጀታቸው ታውቋል። ሁለቱ ብርጌዶች ተናበው በወሰዱት የተቀናጀ ጥቃት በደብረ ታቦርና በዙሪያ ሰፍሮ የሚገኘው ጦር ከጥቅም ውጭ ሆኖ ከተማዋ በፋኖ ቁጥጥር ስር እንደገባችም ተገልጿል። የፋኖን ክንድ መቋቋም ያቃታቸውና ጦራቸው የተበተነባቸው ያገዛዙ ጦር አዛዦች አሁን ከመቼ ከባህር ዳር ተጨማሪ ኃይል በማንቀሳቀስ በወረታ በኩልና ከወሎ በጋይንት በኩል ለማስገባት ቢሞክሩም ከባህር ዳር የተነሳው ተጨማሪ ጦር በደፈጣ እየተመታ መሆኑ ተመልክተዋል። በተደጋጋሚ የጦር ግንባር ውሎች በሽንፈት ተስፋ የቆረጡት ያገዛዙ ጦር አዛዦች ወደ ከተማዎችና ሕዝብ ወደሚበዛባቸው ቦታዎች ከባድ መሳሪያዎችን ከማስተኮስ አልፈው ባንኮችን እስከ መዝረፍ መድረሳቸውም ታውቋል። ሌላዋ ዛሬ ታሪክ የተሰራባት ከተማ በተደጋጋሚ የንጹሐን እገታና ግድያ ሲፈጸምባት የቆየችው የኦሮሚያ ክልሏ ደራ ከተማ ናት። ደራ ብዙ ጊዜ በመንግስት አሻጥር ስትደማ ቆይታለች። በከተማዋ በተደጋጋሚ የሚፈጸመው ጥቃት በኦነግ ሸኔ ነው የተፈጸመው እየተባለ ብዙዎች እንባቸውን የሚያብስላቸው ዋይታና ለቅሷቸውን የሚሰማቸው አካላተው ከላይም ከውስጥም ሲደሙ ቆይተዋል። እድሜ ለጀግናው የደራ ህዝብና ለጀግኖቹ ፋኖች ሁኑና ዛሬ ግን አድሚው ደሚ ሆኗል። በደራ ወረዳ በጉንዶ መስቀል ፋኖች በዛሬው ዕለት ህዝቡን ሲያስለቅሱ ከቆዩት ከታጠቁ ኃይሎች ጋር ባደረጉት ውጊያ ታላቅ ታሪክ ሰርተዋል። በዚህ አውደ ውጊያ ብዙዎችን ከጥቅም ውጭ በማድረግ ደራ ጉንዶ መስቀልን በቁጥጥር ስር ያስገቡት ፋኖች በውጊያው ላይ የኦሮሚያ ልዩ ኃይሎች ተሳታፊ እንደነበሩ የማረኳቸውን ታጣቂዎች ቃል ዋቢ በማድረግ ገልጸዋል። አጠቃላይ የደራ ሁኔታ በደራ ዜጎችን ሲያግትና ሲገድል የቆየው ኦነግ ሸኔ ነው እየተባለ ሲመካኝ የነበረው ውሸት ነው። ሲዋጉን ከነበሩት ብዙዎቹ የኦሮሚያ ልዩ ኃይሎች ናቸው። የአማራን ህዝብ በመግደልና በማሳደድ አስጨንቆ የያዘው በዋነኝነት ራሱ ኦህዴድ ብልጽግና ነው ብሏል አንድ የፋኖ አመራር ስለ ሁኔታው ከስፍራው በሰጠው አስተያየት። ተያያዘ መረጃ በአርብ ገበያ ላይ በአማራ ፋኖ ስር የሚመራው የደነባ ሻለቃ በአነስተኛ ኪሳራ ታላቅ ገድል መፈጸሙ ተነግሯል። በዚህ አካባቢም ፈረሰ የተባለው የኦሮሚያ ልዩ ኃይል በጦርነቱ ላይ ተሳታፊ ቢሆንም ባይበገሬዎቹ ተመቶ ተበታትኗል። በሁለተኛው ዙር ኦፕሬሽን ፋኖ በአንድ ኃይል በሁሉም የአማራ ግዛቶች ከመከላከል ወደ ማጥቃት መሸጋገሩ የተነገረ ሲሆን እንደየአስፈላጊነቱ የታክቲክ ለውጥ በማድረግ የጀመረውን የነጻነት ጉዞ ከዳር ለማድረስ ግስጋሴውን ቀጥለዋል ተብሏል። ሌላ በኩል በሰሜን ወሎ ከጋሸና ወደ ላሊበላ በአራት ኦራል እና በአንድ ፒካፕ ወታደራዊ ተሽከርካሪዎች ላይ በመሆን ይጓዙ የነበሩ ያገዛዙ ኃይሎች ድብኳ በተባለ ቦታ ላይ ሲደርሱ በላስታ ላሊበላ አሳምነው ጽጌ ብርጌድ በተከፈተባቸው ድንገተኛ ጥቃት ሙሉ በሙሉ ገቢ መሆናቸውን የምስራቅ አማራ ፋኖ መሪዎች ያደረሱን መረጃ ያመለክታል። ተመልካቾቻችን፣ አድማጮቻችን ከተለያዩ ግንባሮች በደረሰን መረጃ መሰረት ፋኖች በሁሉም የአማራ ክልል አካባቢዎች እያደረጉት ባለው ውጊያ ከመከላከል ወደ ማጥቃት መሸጋገራቸውን የሚያመላክት ነው። በተለይ ከትናንት ጀምሮ በበርካታ አካባቢዎች እየተደረገ ያለው ውጊያ ቀጥሏል። በዚህ ውጊያ በርካታ ቦታዎች ከአገዛዙ ኃይሎች ነፃ እየወጡ ፋኖችም ወደፊት